ጤና ይስጥልኝ ውድ የሀገሬ ልጆች ኤርትራውያን እንደዚሁም ኢትዮጵያውያን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን አለው ማለት ነው። እንዳለው እንዴት ናችሁልኝ? ደህና ናችሁ ወይ? ያው በጣም ብዙ ጊዜ ሆኖኛል ቪዲዮ ከሰራሁ ትንሽ እየተመቸኝ ስላልሆነ ነው። ዛሬ ደግሞ እንግዲህ ፀጉሬ እንደዚህ ነው። ምንም አይሆን ስራ ሰው ነኝ፣ ችግር የለውም። እና ወደ ጉዳይ ስገባ ምን መሰላችሁ? ሰሞኑ ጆርዳን የምትኖሩ ልጆች አብዛኞቻችሁ ተጨንቃችኋል እና ተጨንቀናል፣ ተጠበናል እያላችሁ ነበር እና ተጨናንቀናል፣ ተጠበናል እና ምንድን ነው የምናደርገው እያላችሁ እሱ ምንድን ነው በፓስፖርታችሁ ጉዳይ ማለት ነው አልቋል፣ እሱ አልቋል ስላለቀ ወደ ሀገር አትገቡም ተብላችኋል። አትገቡም ሳይሆን አሳድሳችሁ ነው ወደ ሀገር የምትገቡ ተብላችኋል። ግን አንዳንዶቻችሁ የመሰላችሁ ሀገር በጭራሽ አትገቡም የተባላችሁ የመሰላችሁ ቅርታ፣ አንዳንዶቻችሁ ደግሞ ምንድን የመሰላችሁ እዛው ቆዩ የተባላችሁ የመሰላችሁት። ያው ችግሩ ምንድን ነው? አንዳንድ ሰዎች ቪዲዮ እስከ መጨረሻ እናዳምጥም፣ ችግራችን ይሄ ነው። የቱን ቦታ ስታዩ ኮሜንት ስታዩ አንዳንዱ ርዕሱን አይቶ ነው ተናግሮ የሚወጣው፣ አንዳንዱ በርዕሱ ብቻ ነው እንትን ብሎ እስከ መጨረሻ አታዳምጡ ማለት ነው። ሁላችንም አናዳምጥም። እኔም አሁን አንዳንዴ የሆነ ቁም ነገር ነው ብዬ ያልኩት ነገር ግማሽ ካልኩኝ በኋላ ነው ትቼ የምነሳው። ቢያንስ እኔ እሻላለሁ ግማሽ ከሰማሁት ቢያንስ የተወሰነ ፓርት ሰምቻለሁ፣ ቢያንስ የሆነ ነገር ማሰብ እችላለሁ ማለት ነው ምን እንደሆነ ለምን እንደተባለ። ግን አንዳንድ ሰዎች አታዳምጡም፣ ችግራችሁ ያ ነው። ስለዚህ አሁን ምንድን ነው ይሄ በጣም የሚጠቅማችሁ ነገር ነው ለእናንተ ማለት ነው፣ ይጠቅማችኋል። ስለዚህ በደንብ አዳምጡ ማለት ነው። ጆርዳኖች በበረራው ምንድን ነው የተፈጠረው ለሚለው እኔ ልንገራችሁ፣ ላስረዳችሁ የሰማሁትን ማለት ነው። እና ጊዜ ካለፈው ነው የተባለው፣ ጊዜ ካለፈው ነው የተባለው። ፓስፖርታችሁ ጊዜ ካለፈ ሀገር ውስጥ በረራ መብረር አይቻልም ነው የተባላችሁ። ስለዚህ ምንድን ነው የምታደርጉት? ብዙ ልጆች ኮሜንት፣ የሆነች ልጅ ኮሜንት ጽፋለኝ በውስጥ መልሼላት ነበረ። ከዛ በእሷ የመጣ በጣም ብዙ ሰዎች ነበራችሁ በእሷ ቤት ወደ እኔ ስትጽፉ የነበረው ማለት ነው። እና ይህን ለእናንተ መልስ ነው የተባለው። ምንድነው ጊዜ ካለፈበት ነው የተባለው። ለምሳሌ 3 ወር 2 ወር 1 ወር ራሱ ቢኖር ቀናት እንኳን ቢኖረው ማየት ትችላላችሁ ለመውጣት ስለሆነ። ግን 4 እና 5 ወር የሚቀራችሁ ከሆነ ቀድማችሁ አሳድሱ፣ ምክንያቱም እኛ ስደተኞች ለሱ ለኛ ዋና ህይወታችን ነው ብለን ስለምናስብ ማለት ነው። ጠቃሚ ነገራችን ከእግዚአብሔር በታች ለኛ የሚጠቅመን እሱ ስለሆነ ማለት ነው። ስለዚህ እንደዛ አድርጉ። በመቀጠል ደግሞ ሌላ ምንድን ነው አንዷ በጣም አስቀኛለች። በነገራችን ላይ ያሳቀችኝ ምን መሰላችሁ? 6 ዓመት ሆኖኛል ግን የለኝም አለች። 6 ዓመት ሆኖኛል የለኝም። ስጽፍላት አልመለሰችልኝም። 6 ዓመት ከሌላት እቺ ልጅ ህገወጥ ናት ማለት ነው። ሰዎቹ አላሰሩላትም፣ በምንም ታምር ሊያሰሩላት አይችሉም። ምንድነው ህገወጥ ስለሆነች በዛ አጋጣሚ የቪዲዮን ከሰማሽው ህገወጥ ነሽ ማለት ነው። አንቺ ህጋዊ ሰው አይደለሽ። ብትታመሚ መታከም አትችይም። እዛ ሀገር ደግሞ አብዛኛዎቹ ድሃ ስለሆኑ ከኢትዮጵያ ያነሰች ሀገር ናት። ነጮች ስለሆኑ ነው እንጂ እናውቀዋለን። ስለምናውቀው አብዛኛዎቹ አቅም ስለሌላቸው ይህንን ነገር አያሰሩም። የሚሰራው ለ1 ዓመት ነው በነገራችን ላይ። እዛ ለ1 ዓመት ይሰራል፣ በቀጣይ ደግሞ ይታደስላችኋል ማለት ነው። ስለዚህ ለራሳችሁ ተከራካሪ ልትሆኑ እዛ ሀገር ላይ ማለት ነው። ምክንያቱም ኤምባሲ አይሰራም እዛ ሀገር ላይ። እኔ በጣም ለብዙ ልጆች ስልክ ደውዬ ምናምን በጣም ብዙ ጊዜ ቢሮ ተደብድበው መልሰው እዛ ቤት ሲመልሷቸው ነበር፣ ማውቃቸው ልጆች ማለት ነው። እና እነሱን ለመርዳት እዛ 1 ዓመት ከምናምን በነበርኩበት ሰዓት ደውዬ ማንም አነሳም፣ አይመልሱም። ስለዚህ ማለት ነው ሌላ ደግሞ ጠፋ የተባላችሁ ልጆች ፓስፖርታችን ጠፍቷል የለም ተብለናል ያላችሁ ልጆች አልጠፋም፣ ሊጠፋም አይችልም። በህግ ያስጠይቃችኋል። ግን ችግሩ ምንድን ነው? እንዴት ነው መሆን የምንችለው ብላችሁ ስትጠይቁኝም ነበር። ለእሱም ደግሞ ምላሽ ምን መሰላችሁ? በዛ ሀገር እዚህ ሀገር ኔቨር እንደምንለው እዛ ሀገርም አለ። ለእነሱ ደውላችሁ እንደዚህ ጠፋ ተብያለሁ ምን ማድረግ ነው የሚችለው ብላችሁ ግዴታ መኖሩን ማረጋገጥ አለባችሁ። ጠፍቶ አይደለም። አሁን ላይ ሁሉም ሰው እንደዚህ እያደረገ ነው። እንሄዳለን እንዳትሉ፣ አዝማሚያችሁ ምናምን ካልጣማቸው ይሄዳሉ ብሎ ስለሚያስቡ አውቀው ነው እንጂ መጥፋት አይችልም።
ለምን እኔም ጠፋ ተብዬ ከወራቶች በኋላ ደውዬ አለ ተብሎ ተሰጥቶኛል። እዚህ ዱባይ ራሱ ማለት ነው። እንደዛ ነው። ይቅርታ ድምፅ ያው ብዙ ጮክ ብዬ ስለማላወራ ትንኛሌ ነው። በመቀጠል ደግሞ ብር እንዴት ነው የሚላከው ያላችሁ ሰዎች ብር እንዴት ነው የሚላከው ያላችሁ ሰዎች እኔ እተባበራችኋለሁ። እሱ ለነገሩ ሌላ ጊዜ እሰራላችኋለሁ። ምክንያቱም ረዘም ያለ ቪዲዮ ሰው ስለማይሰማ አጠር አድርጌ እሰራላችኋለሁ። ለጆርዳን ጥያቄ የማውቀው ማለት ነው የማውቀው እነግራችኋለሁ። ስለዚህ ፓስፖርት ጠፋባችሁ ለተባላችሁ ሰዎች አሰሪያችሁ ትላላችሁ መሰላችሁ ትሄዱና ፖሊስ ጣቢያ ውሰጂኝ ትላላችሁ። ፖሊስ ጣቢያ ውሰጂኝ ለምን ካለች አስፊና ጠፋ ብለሽ አስፊና ላሳድስ በሏችሁ። ምክንያቱም ድንገት ብትታመሙስ ድንገት የሆነ አደጋ ቢመጣስ ድንገት ሀገሩ መራበሽ ብሎስ እንዴት ልትሆኑ ነው? ስለዚህ ለራሳችሁ ናችሁ ተሟጋች ብትሆኑት ማለት ነው። በተረፈ ወዳችኋለሁ። ቪዲዮ ስታዩ ላይክ በማድረግ ጀምሩ። ቤተሰብ አድርጉኝ። ጥያቄያችሁ ጠይቁ፣ እመልስላችኋለሁ። በተረፈ አይዟችሁ፣ ፈጣሪ ከእናንተ ጋር ይሁን።